ፈጣሪዎች ነን። ዛሬ ፕሮግራማችንን እንዲጀምረናል። ዛሬ የምናወራው ይቅርታ ስለመጠየቅ ነው። ብዙ ጉዳዮችን እናወራለን ስለ ይቅርታ። እስኪ ባልደረባይ ምን ትያለሽ? እንዴት ናችሁ? እንዴት ቆያችሁን? ቻል እንደቆያችሁ እንደሰነበታችሁን ተስፋ እናደርጋለን። ያው በጣም የኛ የሆነውን ሀሳብ ይዘን የመጣነው ብለን እናስባለን። ዛሬ ስለ ይቅርታ አንዳንድ ነገሮች ነው የምንለው። ብዙ ተብሏል፣ ብዙ ተጽፏል፣ ብዙ በሙዚቃውም በምኑም በደንብ ተነስቷል። ይቅርታ ግን ደግሞ እንደ አንጻር ስለ ይቅርታ እንዴት ማየት ምልከታዎች አሉን የሚለውን ነገር ለማካፈል ነው እዚህ የተገኘነው እና በአጠቃላይ ስለ ይቅርታ ለምን አንልም ብንልስ ምን አለ ተያያዥ ጉዳዮችን እናነሳለን። ከሴትና ከወንድ አንጻር ደግሞ ይቅርታ ማለት ላይ ማንን በትንሽ ብርታቱ አለው ለምን የሚለውን ነገር ትንሽ ነካ እናደርጋለን። ስለዚህ ዛሬ በይቅርታ ሀሳብ ነው የምንቆየው ማለት ነው። ጥሩ ጊዜ እንደሚኖራቸው እንደ ሁሉ ጊዜ ተስፋ እናደርጋለን። አብረን እንዲቆዩ አብራችሁን ቆዩ። እንግዲህ እንዳልነው ነው። እስቲ ስለ ይቅርታ አንዳንድ ነገር እንበል እና ብዙ ጊዜ በጣም ብዙዎቻችን ሁላችንም ባይሆን ብዙዎቻችን የምንፈልገው ነገር ግን ለማለት በጣም የሚከብደን ነገር ነው። እንደገና ደግሞ ስንባል ደስ ይለናል፣ ግን ማለቱ ለትንሽ በጣም እንቸገራለን እና ትልቅ ሀሳብ ነው ይቅርታ አይደለም? አዎ በጣም ከስሙም እንደምንረዳው ይቅርታ ማለት ይቅር ማለት የሆነ የተበደልሽውን ነገር ይቅር ማለት መተው ማለት ነው እና ብዙዎቻችን ይቅርታ መጠየቅን እንደ አይደል እንደ አሸናፊነት፣ ይቅርታ መጠየቅ ደግሞ እንደ ተሸናፊነት እናያለን። ያ ስህተት ነው፣ መሆን የሌለበት ነገር ነው። ይቅርታ የማይጠይቁ ሰዎች አሉ። በጣም ይቅርታ የማይጠይቁ ሰዎች ምን አይነት ናቸው ብለን ስንመለከት ይሄ በጣም ራስ ወዳድ የሆኑ ሰዎች፣ ይቅርታ መጠየቅን እንደ ሽንፈት የሚያዩ፣ በቤተሰብም ደግሞ ይቅርታ መጠየቅን እየተለማመዱ ያላደጉ ሰዎች በጣም ይቅርታ ላይ ትልቅ ችግር አለባቸው። በተለይ ናርሲሲስት የሚባሉ የምንላቸው ሰዎች ወይም ደግሞ በጣም ከልክ ያለፈ ራስ ወዳድነት ያለው ለአእምሮ ጤና ችግርም ይነሳል አንዳንድ ነገሮች ላይ እና እንደዛ አይነት ሰዎች ብዙ ጊዜ ለሚያደርጓቸው በተለይ ለጥፋቶቻቸው ኃላፊነት አይወስዱም። ስለዚህ ምንም አይነት ጥፋት ቢያጠፉ በደል ቢያደርሱ እንኳን አንቺ ነሽ ወይም አንተ ነህ ያስደረከኝ እንጂ እኔ በእኔ ምክንያት አይደለም ብለው በጣም ሰበብ በመፍጠር መልሶ ሰውን በመውቀስ ይቅርታን ምንድነው ወደኋላ የሚሉ ናቸው ወይም ደግሞ ይፈልጉ ናቸው። በተለይ እነሱ ላይ በጣም ይጠነክራልና ብዙ ጊዜ ከራስ ወዳድነት ስንነሳ የሚታወቅ ነው። ሁሌም የራሳችንን ነገር ማስቀደም ላይ ስለምንመጣ ይቅርታ ማለት ደግሞ ትህትናን የሚጠይቅ ዝቅ ማለት ነው የሚጠይቅና እንደ እንትኑ ይቅር ነው ይቅር ማለት ነው። እንግዲህ ለብዙ ጊዜ ያው እንደ አማኝ ማህበረሰብ ብዙ ጊዜ ይቅር ለፈጣሪ ነው ብዙ ነገር ሲል ቃሉም ሲነሳና ያንን ነገር እንትን ለማለት ግን መጀመሪያ ያለን ስብዕና ያለን ማህበረሰባዊ መሰረት በጣም ይወስነዋልና ለምን ይመስልሻል አንቺ እስቲ እንዳንቺ ብዙ ጊዜ ይቅርታ ማድረግ እንፈልጋለን ግን ይከብደናል እና እንደው እሱን ይቅርታ ከምጠይቀው እሷን ይቅርታ ከምጠይቃት በሞት ይሻለኛል ማለት እዚህ ድረስ እንደርሳለን። በጣም ጽንፍ ላይ እንወጣለን በይቅርታ በኩል። እስቲ አንቺ እንዳንቺ ለምን ይመስልሻል ይቅርታ ማድረግ የሚከብደን ያሳስባል? ያው ቅድም እንደጠቀስኩልሽ ነው። አንድ ሰው በጣም ራስ ወዳድ ሲሆን የዛን ያክል ቃሉ በጣም ነው የሚከብደው። ይቅርታ የሚለው ቃል በጣም ከባድ ነው የዛን ያክል እና ይከብደዋል። ይቅርታ አይጠይቅም። ጥፋቱ የእሱ እንደሆነ እያወቀ ራሱ በቃ አይደለ ለጥፋቶቹ ከለላ ይሰጣል፣ ምክንያት ይደረድራል፣ እንዲሁም ደግሞ ሌሎች ሰዎችን ተጠያቂ ያደርጋል ለጥፋቱ ማለት ነው እና አንድ ራስ ወዳድ የሆነ ሰው ከልጅነቱ ይቅርታ ማለትን እየተለማመደ ያላደገ ልጅ ሲያድግ ማንንም ይቅርታ ሊጠይቅ አይችልም። ይሄ ትዕቢት ነው የሚሆንበት ማለት መሸነፍ፣ ይቅርታ ብሎ ካፍ ማውጣት መሸነፍ ይመስለዋል እና በልጅነታቸው ያልተለማመዱ ሰዎች፣ መሸነፍ መስሎ የሚሰማቸው ሰዎች፣ አንቺ እንዳልሽው ደግሞ ትንሽ የጤና ችግርም ካለባቸው እነዛ ሰዎች ይቅርታ ማለትም በጣም ይከብዳቸዋል። ይቅርታ ባለማለት ደግሞ በጣም ብዙ የምናጣቸው ነገሮች አሉ። በተለያዩ ግንኙነቶች መካከልም ደግሞ የተለያዩ ጋፖች ይፈጠራሉ እና በቤተሰብ መሀል ሊሆን ይችላል፣ በፍቅረኛሞች መሀል ሊሆን ይችላል፣ እንዲሁም በጓደኞች መሀል ይቅርታ ባለማለት ይቅርታ የሚለውን ቃል ብቻ ባለመጠቀማችን በጣም ብዙ የምናጣቸው ነገሮች አሉ ማለት ነው። ትክክል እንዳልሽው ነው። በተለይ ደግሞ ይቅርታ ማለትን ብዙ ከምን ጋር አያይዘዋለሁ? ኃላፊነትን ከመውሰድ ጋር አያይዘዋለሁ። ኃላፊነት መውሰድ ሲባል ብዙ ጊዜ ለጥሩ ስራዎቻችን ኃላፊነት የምንወስደው ለምሳሌ ግሬድ ላይ እንኳን ብናይ
ሲመጣ ሲመጣ መጣብኝ ነው የምንለው። ግን ኤ ስናገኝ ከዛ በላይ ሲሆን ግን አመጣው ነው የምንለው። እና ለጥሩ ነገሮች ነው ኃላፊነት የምንወስደው ብዙ ጊዜ ለጥሩ ነገሮቻችን። ነገር ግን ለጥፋቶቻችን ለትክክል ላልሆኑ ስራዎቻችን ግን ኃላፊነት አንወስድም። እንደውም መምህሮቻችንን ነው እንዴ ሲሰጠኝ ይፈሰጠኝ ነው ምን ነው ይባል። ግን ማዳመጣ የምናውቀው ነገር ነው። እውነቱን የተደባበቀ ነውና ኃላፊነት መውሰድ የማይችሉ ሰዎች ለይቅርታም ይከብዳቸዋል። ምክንያቱም ይቅርታ ማለት በሌላ አማርኛ የሆነ ጥፋት አጥፍተናል፣ ያው እኛ እንደው ብዙ ጊዜ በሰውኛ ጥፋት ስናጠፋ ነው ይቅርታ ስለምንል እንጂ በብዙ ሃይማኖቶችም ወይ በሌላ ነገር እኮ ብናየው እንደው አንዳንዴ ሳናታጠፉ ይቅር በሉ አይነት ነገሮች አሉ። ግን እንደው እኛ አነሳ አድርገን በሰውኛ ነው ያነሳ ነው ጥፋት ስናጠፋ ይቅርታ ለማለት ለምን ይከብደናል የሚለውን ነገር እያነሳን ያለ ነውና ይቅርታ ማለት እንዳልኩሽ በሌላው አማርኛ ላጠፋ ነው ነገር ኃላፊነት መውሰድ ማለት ነው። ስለዚህ አንድ ሰው ላደረገው ነገሮች ኃላፊነት መውሰድ ላይ ጎበዝ ካልሆነ ይቅርታ ለማለት አስቸጋሪ ነው። ምክንያቱም ሁሌ ጥሩ ሲሆን ብቻ ለራሱ እንትን የሚሆን ከሆነ ኃላፊነት የሚወስድ ከሆነ ካልሆነ ግን ይቅርታ ማለት ነው እንዴት ይችላል? በጣም ይከብደዋል እንደኔ ማለት ነው። በጣም አስቸጋሪ ነው። እንዳልሽው ይቅርታ አለማድረግም በራሱ ተጽዕኖ አለው እንዳልሽው ነው። ይቅርታ ነገሮችን ስንበደል በተለይ ይሄ ነገር ይነሳል። ሰው ሲበድለን ይቅርታ ለማድረግ በጣም እንቸገራለን። ቀደም ብያለሁ እሱ ይቅርታ ከሚል እንደምንለው ማለት ነው። ግን ማን ነው እውነት እዚህ ጋር እየተጎዳ ያለው? ማን ነው እየተሰቃየ ያለው? ከዛ ደግሞ እንደገና በዛው ልክ ይቅርታ ስናደርግ ደግሞ ያለው ሰላም በዛው ልክ የሚነሳ ነው። ብዙ ጊዜ ይታያል አይደለ? ይቅርታ ልክ ካደረጉ በኋላ ሰዎች የሚያገኙት ይሄ ሰላም መተንፈስ አይገናኝ ምን ሆኜ ነው እስኪባል ድረስ ይደርሳል። ብዙ ጊዜ ግን በጣም በተለይ ከተበደልንሞ ይብሳል ደግሞ አይደለ? እንዴት በድሎኝ ያ ሰው እንኳን ይቅርታ ባይለን ይቅርታ ማለት እሱ ሳይለን ይቅርታ ማለት እኛን ነው ነፃ የሚወጣው እንድንተው እንድናገግም ያደርገናል ከነገር። ብዙ ጊዜ ግን እንኳን ያ ሰው ይቅርታ ሳይጠይቀን ቀርቶ ጠይቆን እራሱ አናደርግም። እና በጣም ይሄ ነገር በተለይ ኃላፊነትን ካለመውሰድ ጋር ነገሮችን ደግሞ በዛው ሰው ቦታ ሆኖ ካለ ማየት ጋር ይያያዛል። አሁን እንደው ብዙዎቻችን ይቅርታ ተጠይቀን ራሱ ይቅርታ ማናደርግ ሰዎች አለን። እና ያ ይቅርታ የሚጠይቀው ሰው ለሰራው ጥፋት ላጠፋው ጥፋት ኃላፊነቱን እሱ ይወስዳልና ይቅርታ የሚጠየቀው ሰው ይቅርታ የማያደርገው ከምን አንፃር ነው ትያለሽ? አዎ ይቅርታ የሚጠየቀው ሰው ይቅርታ የማያደርገው ብዬ የማስበው እንደኔ ተሸናፊነት አይነት ነገር አለው። ስለዚህ ይቅርታ ባደርግለት ድጋሚ አንድም ይደግመዋል ነገሩ እኔም እንደ ምን የምታያለው የሚል ስሜቶች ይመጡብናል። ይቅርታ ያደረኩት አይደል መልሶ እንደዚህ የሚያደርጉት ባላደርግለት የሚባሉ ነገሮች ይመጣሉና በተለይ ከድክመት ጋር ስለሚያያዝብን ይመስለኛል ጥፋትም አጥፍተን ሄደን ይቅርታ ማንጠይቀው። ይቅርታም ደግሞ ስንጠይቅ ብዙ ጊዜ በተለይ አንዳንድ ጉዳዮች ላይ በጣም መራሮች ነን እና ብዙ ነገሮች የሚያቀርቡ ነገሮች ላይ የምናከብደው ከተሸናፊነት ጋር ስለሚያያዝብን ይመስለኛል። ሰውኛ ደግሞ ተሸናፊ ሆኖ መታየትን ማንም አይፈልግም። በጣም የምንሸሸው የምንሸፍነው በብዙ መልኩ ቀባብተን እንድናሳልፈው የምንፈልገው ነገር ስለሆነ ማለት ነው። እና መጠየቅ አለመቻሉን በዚህ ያነሳን ግን አንዳንዴ ደግሞ ይቅርታ መጠየቅ አለመቻል በራሱ በጣም ትልቅ ህመም አለው። አንድ ቪዲዮ አስታውሳለሁ ቴዴክስ ምናልባት ብዙዎቻችሁ ታዩታላችሁ። ታዋቂ ሾው ንግግሮች የሚያቀርብ እንትን ነውና እዛ ላይ መምህሯ በጣም እንዴት ነው ድጋፍ ፈልጋ ሄዳ ከዛ በኋላ ያ መምህር ምንድነው የሚያደርገው እንዴት ነው በሷ ባላሰበችበት መንገድ እንዴት ሆኛለሽ እኔን ትደክሚያለሽ በዚህ ልክ ካንቺን አልጠብቅም ብሎ በጣም ይናገራታል። በጣም ትጎዳለች ያቺ ልጅ። ይቅርታ ስትጠብቅ ነበር ከሱ ግን ይቅር ሊላት አልቻለም። እና በጣም ይቅርታ እየጠበቀች ይቅር አለማለቱ በጣም ነበር ይጎዳል። እንዴት ይቅር አይለኝም ማለት መጀመሪያ አልፍቷል። እሱ ሳያንሰው ደግሞ እንዴት ነው ይቅርታ ማይለኝ እና እንደ ጻፈችላት አስታውስ ጽፋ እንዲህ ስላልክ እንደዛ አይሆንም ግን ይቅርታ መጠየቅ ነበረብህ ብላ ተናገረች። ግን እሷ ጎበዝ ስለሆነች ጀግና ስለሆነች አደረገችው። ብዙዎቻችን ግን ውስጣችን ነው እያብሰለሰልን ይዘን የምንሄደው እና ይቅርታ መጠየቅ አለመቻል ደግሞ አሁን አንዳንዴ ማድረግ አለመቻልን አነሳን አይደል? ግን ይቅርታ መጠየቅ አለመቻል በራሱ በጣም ህመም ይፈጥራል። ምን አለ አንድ ይቅርታ ነው የሚፈልገው የሚሉ ሰዎች አሉ። በጣም እንደው ሌላው ይቀርሱ እስቲ ካፋ አውጥታ ይቅርታ ትበለኝና እኔ የሚሉ ሰዎች አሉና እስቲ ምናልባት እንደዚህ ልምዶች ምናምን ካሉሽ ሀሳብሽ ይሰጥ።
አዎ በጣም ይቅርታ የሚለው ቃል በራሱ በጣም ትልቅ ኃይል አለው። የሰው የተሰበረን ልብ ይጠግናል። እና ምንድነው ብዙዎቻችን ደግሞ ለጥፋት እናጠፋለን። ለጥፋቶቻችን ሁሌ ይቅርታ 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 እንጠይቃለን። ሁሌ ማለት ነው ጥፋት እናጠፋለን ይቅርታ እና ሲደጋገም የይቅርታን ዋጋ ያወርደዋል። ብዙዎቻችን ይቅርታ የማናደርግበት ምክንያት ቅድም እንዳልሽው ይሄ ነው። እና ሁሌ ጥፋት ያጠፋል፣ ይቅርታ አደርጋለሁ፣ ሁሌ ጥፋት ያጠፋል። ይቅርታን እንደ ምንድን ነው የሚባለው እንደ መከላከያ የሚጠቀሙ ሰዎች አሉ እና ይቅርታን ዋጋ ያወርደዋል። በጾታ አንጻር ደግሞ ስንመለከተው ከወንድና ከሴት ይቅርታ የሚጠይቀው ማን ነው? እስኪ ያው ብዙ ጊዜ ጥናቶች አሉ በእርግጥ እያየን ነበር እና ከመግባታችንም በፊት ስቹማን ካሪና የሚባል አንድ ሰው ያጠናው ጥናት ላይ ያለ ብዙ ጊዜ ላይ ወንዶች ይቅርታ ማለት ትንሽ ይከብዳቸዋል ይላል። ብዙ ነገሮች አሉ አንደመድምም፣ ስቴሪዮታይፕ እንደዚህ አይነት ነገሮች አሉ። ግን ብዙ በማህበረሰብ ደግሞ የየተለት እንቅስቃሴ አብረን የምናየው ነገር ነው እና ምናልባት እንደውም ይህን ከማንሳታችን በፊት ግን አንድ እዚህ ጋር ላነሳው የምፈልገው ነገር ይቅርታ አለመጠየቅ በራሱ ትልቅ ህመም አለው። ያለበጣ ይቅርታ መጠየቅም ትልቅ ህመም አለው። ማለት አስታውሳለሁ የሆነ ፊልም ላይ ነው ያየሁት፣ ግሮኒሽ ሚል ፊልም እና ካራክተሯ ታጠፋለች፣ አላመነችበትም እንዳጠፋች። ስለዚህ ሪሌሽንሽፑ ግን ሜንቴን መሆን ስለነበረ ወይም ደግሞ መቀጠል ስለነበረበት እሺ ምናምን ሄዳ ብለሽ ይቅርታ በቃ ድርቅ ያለ ማለት እንዲሁ እና እነዛ ግን በጓደኞቿ ሌላ ነገር ውስጥ ነው የምትሄደው ውስጥ ነው እና ጓደኞቿ በቃ እሺ ያሏት ግን ምንም አልተቀየረም ነበር። እና አንዳንድ ደግሞ የለበጣ ይቅርታዎች አሉ ምንም የማይቀይሩ እንደውም አንዳንዴ ባይባሉ የሚሻሉ በስመ ይቅርታ ብያለሁ ብለን ይቅርታ ዝም ብለን ይሄ ከላይ የሆነ ከአንገት በላይ ነው የሚባለው። እነዚህ አይነት ይቅርታዎችን ነው የበለጠ ሰዎች ነው መልሰው ሊጎዱ ይችላሉ። ምናልባት አጋጥሞሽ ከሆነ አሉ አንዳንድ ምን ነው ታዲያ የሚያስብሉ ይሄ በልክም የሚጠይቁሽ ሰዎች አሉ። እሺ በቃ ይቅርታ ግን በሙሉ ልብሽ ይቅርታ ታደርጊላቸው እንደውም ያናድዳል እንደዚህ አይነት ይቅርታ አጠያየቅ በጣም በደንብ። ምክንያቱም ብዙ ልንጠነቀቅበት የሚገባ ጉዳይ ነው ብዬ አስባለሁ። ምክንያቱም አንዳንድ ይቅርታዎች እንዳልሽው ትልቅ ኃይል አለው ይቅርታ በጣም ዋጋ ይኖራቸዋል። በጣም ብዙ ነገር ይቀይራሉ። አንዳንድ ይቅርታዎች ግን ለዛ ሰው ያለሽን ቦታ ምናልባትም ሁሉ ሊያሳዩ ይችላሉ። ለምሳሌ ወይ በልህ ወይ ደግሞ ሳታምኝበት ነገሩን ይቅርታ ብለሽ ከምትይ መተማመኑ ይሻላል። ምክንያቱም ያ ሰው ለእኔ ግድ የላትም ወይም ለእኔ ግድ የለውም ዝም ብሎ እንደምንም ስለቆጠረኝ ነው እንደዚህ አይነት በዚህ ልክ ነገሮችን እንትን ያለኝ የሚባል ነገር ይመጣል። አንዳንድ ነገሮች በራሳቸው እንዴት ነው የሚባሉበት መንገድ ራሱ የነገሮችን ዋጋ በጣም ይቀይረዋልና ከዛ አንፃር እናነሳዋለን። ያው ብዙ ነገሮችን አያን አይደለም። ምናልባት ቀደማችም ያነሳሽ ነበረ ብዙ ጊዜ ማን ነው ይቅርታ የሚጠይቀው ከሴትና ከወንድና ከምን አንፃርስ ነገሮች እንደዛ ሆኑ የሚለውን እንትን ብንል ብዙ ጊዜ እንደተባሉ ጥናቶችም አሉ። ግን የምናየውም ነገር ትንሽ ለወንዶች አስቸጋሪ ነው። ወንድነት ከጀግንነት ጋር፣ ወንድነት ካለመሸነፍ ጋር፣ ወንድነት ከጉብዝና ጋር ይታያል። እንደው በፊት ጊዜ አይደለም ወንድ ጀግና መሆን አለበት፣ ሴት ደግሞ ወይ ቆንጆ እንደምንለው ወይ ከንጉሳውያን ቤተሰብ አንተ ማለት ቆንጆ መሆን አለባት ትባላል ሴት ልጅ እና ይቅርታ መጠየቅ አንድም ዝቅ ማለትን ትህትናን ይጠይቃል፣ ኃላፊነትን መውሰድን ይጠይቃል። እና ትንሽ በወንዶቹ አንጻር ስናየው ይከብዳቸዋል የሚል ነገር ጥናቶች ያስቀምጣሉ። ብዙ ቪዲዮዎች ላይ የሚሰራበታል ይሄ አይነት ነገር። ግን እስቲ አንቺ ከምታየው ነገር አንጻር ብዙ ነገሮች እንዲህ ይላሉ፣ ግን ለማን የሚከብድ ይመስልሻል? ለምን ይመስልሻል? እስቲ አዎ እንዳልሽው ጥናቶች የሚያረጋግጡት ወንዶች ትንሽ ይቅርታ ለመጠየቅ አላለን የሆነ ትንሽ ተጽዕኖ ይፈጥራል። ይሄ ያለፍንበትም ባህላችንም ሁሉ ነገራችን ይይዘናል እና ወንድ ልጅ ከጀግንነት ጋር ከቆራጥነት ይሄ ይቅርታ መጠየቅም ብዙዎቻችን ዝቅ ብሎ እንደማየት አይነት ነገር ይታያል እና ትንሽ እሱ ነገር እንትን ይላቸዋል። ሴት ልጅ ሪሌሽንሺፖችን ለማስቀጠል በጣም ብዙ ጥረቶችን ታደርጋለች። ይቅርታ ማለትም ካለባት ታደርጋለች፣ ትጠይቃለች፣ ታደርጋለችም እና ትንሽ ጥናቶች እንደሚያስታውቁት ከሆነ ከወንዶች ይልቅ ሴት ልጅ ይቅርታ ለመጠየቅን ትደፍራለች ወይም ደግሞ ሪሌሽንሺፖችን ለማስቀጠል በዚያው ልክ ብዙ እርምጃዎችን ትወስዳለች ነው የሚለን እና ሴት ልጅ እንደውም ብዙ ቃላትን አትጠቀምም ይቅርታ ለመጠየቅ ላይ አለ አይደል ነን ቨርባል የምንላቸው ነገሮች ወንዶችና ሴቶች ላይ ሪሌሽንሺፕ ውስጥ ራሱ ብዙ እንትኖች ይፈጠራሉ። ያ ማለት
ሴት ልጅ እንዲሁ ከመናገር ይልቅ ይሄ ያለ አይደለ ፋሽን ኤክስፕሬሽን በመጠቀም ምናምን ብዙ ነገሮችን ባልሆኑ መንገዶች ለእሱ ታሳያለች። ግን እነሱ እንዴ አልነገረችኝም አትነግረኝም እንዴ ምናምን ይላሉ። እሷ ደግሞ እያሳየሁት አይደለ ከዚህ በላይ የሚባል ነገር አለ። በትክክል ምክንያቱም ያው እንደ ሁለት የተለያየ ጾታ እንደመሆኑ ብዙም የለያዩ ነገሮች አሉ፣ ደግሞ አንድ የምንሆንባቸው ነገሮች አሉ እና ይቅርታን በተመለከተ እንዳሉ ሴቷ እንደ ማህበረሰብ እንደምናውቀው ነው ከቤተሰባዊ ህይወት የምታስቀጥለው ሴቷ ነች እና ይሄ ማህበረሰብ እንዲቀጥል ትልቁን አስተዋጽኦ የምትወስዱ ሴቷ ነች ይታወቃል። ምክንያቱም ወንድ ልጅ ጀስት ኢኮኖሚካሊ በብዛት ኮንሲደር ይደረጋል። ብሬድ ዊነር ነው አይደል የሚሉት እንደውም ፈረንጆቹ፣ ብር ማምጣት ላይ ቤተሰቡን ማስተዳደሩ ላይ ትኩረት ይደረጋል። ሴቷ ደግሞ ያንን ቤተሰብ ናሊ ቢውልድ አድርጎ ማውጣቱ ላይ ማሳደጉ ላይ እንትን ትናሽ ማለት ነው እና ያ ስለሆነ በጣም ኃላፊነቶች ይሰማታል ብዬ አስባለሁ እንደኔ። ምክንያቱም ያን ነገር ለማስቀጠል ብዙ መንገዶች ይፈልጋል፣ ብዙ ዘዴዎች ይፈልጋል። አንዱ ዘዴ ደግሞ ይቅርታ ነው። ስለዚህ በየትኛውም አይነት ግንኙነቶች ውስጥ ሴቷ ይቅርታ ለማለት የምትቀድመው ብዬ የማስበው እንደኔ ይሄ ኮሚኒኬሽን ወይም ደግሞ ተግባቦትን በራሱ አንደኛ ያጎለብታል። ከዛ ደግሞ ግንኙነቶች እንዲቀጥሉ መንገድ ነው። አንዳንዴ እኮ በቃ እሺ ልክ እንኳን ሆነሽ በሁኔታው ትተያለሽ አይደለ? ያ ግን ያ በመተውሽ በጣም ብዙ ነገሮች ይቀየራሉ። እንደዚህ አይነት ነገር ላይ ሴቷ የበለጠ ግንዛቤ አላት ብዬ አስባለሁ። ቅድም እንዳልሽው ነው ወንድና ሴት ላይ ስናነሳ ብዙ ሴቷ ነንበርባል የሆነ ወይም ደግሞ ከቃል ይልቅ በምልክት በተለያዩ ነገሮች የሚገለጹ ነገሮች እንትን ትላለች። ለዛም ነው ወንዶች ብዙ ጊዜ ቀጥታ ነገሮች እንዲነገሯቸው ግልጽ እንዲሆኑላቸው ይፈልጋሉ። ሴቶች ደግሞ ቀጥታ በቃል ከሚነገረው ነገር ይልቅ በተዘዋዋሪ ያለውን ነገር ይመርጣሉ። ብዙ ነገር ትንንሽ ነገሮች ላይም ትኩረት ስለሚያደርጉ ማለት ነው። እና ግን በጣም ዋናው መሰረታዊ ነገር እንዳልነው ይቅርታን ማለት ወንዶች ከምን ጋር ያዩታል ሴቶች የሚከብዳቸው ብዬ የማስበው በቃ ቦታን ከማጣት ጋር፣ ድክመትን ከማጋለጥ ጋር፣ ክብርን ከማጣት ጋር እንግዲህ አስቢው። ሴቷ ደግሞ ይቅርታ ማለትን ሪሌሽንሺፖችን ወይም ግንኙነቶችን ከማስቀጠል ጋር ነው የምታያይዘው። ስለዚህ ብዙ ጊዜ እንደው በጣም ኦቨር እንደውም አንዳንዴ ይቅርታ ጠያቂ ትሆናለች ሴቷ እና ይሄ ግን ከየት ይመጣል ስንል ማህበረሰቡን በራሱ ተጽዕኖ አለው እናውቃለን። ግን ደግሞ የበለጠ እንደ ሴት እንደ ተፈጥሮ ብዙ ግንኙነቶች በሴቷ ላይ ስለሚመሰረቱ እና ያንን የማስቀጠል ኃላፊነቱን እሷ ላይ ስለጣለው ማህበረሰቡ የበለጠ ለዚህ ነገር እንትን ትላለች ብዬ አስባለሁ። እና በጣም አይጠይቁም ማለት አይደለም። በነገራችን ላይ ይህንን ስንል ተመልካቾቻችን የሚታወቅ ነገር ነው፣ ግን ይቸገራሉ በብዛት የሚለው ደግሞ ጥናቱ እነሱን ያነሳ ነው። እንደውም እኮ ለዚህ ምሳሌ ነው ማለት የእናቶቻችን አያቶቻችንን ትዳር ላይ የነበራቸውን ነገር ስናይ በጣም ግልጽ የሆነ ማስረጃ ይሰጠናል። የድሮ እንደውም ጋብቻ አይተዋወቁም በልጅነታቸው ምናምን ቤተሰብ የመረጠላቸው ነው የሚያገቡት እና ያ ትዳር ግን እስከ ህይወታቸው ፍጻሜ ድረስ ይቀጥላል። ያን የሚያስቀጥሉበት መንገድ ራሱ አንድ ለኛ እንደ ግብዓት ነው፣ እንደ ማስረጃ ነው። በትክክል ምክንያቱም ብዙ ጊዜ ለምንድን ነው ከዚህ በላይ የሚቆዩ ትዳሮች እንላለን። ከኋላ ሆነ አሁን ለዚህ ይቅርታ ይደረጋል፣ ለዚህ ጥፋት ብዙ ከዚህም ነገሩን ከማስቀጠልም ባለፈ ሌሎች ምክንያቶች ቢኖሩ ግን ደግሞ አንዱ ምክንያት አድርገን ይህንን ማንሳት እንችላለን። እንደው እዚህ ጥናቱ ላይ ሳነብ አንድ ያገኙት ነገር ዮም ኪፑር የሚባል የአይሁዶች ይቅርታ ቀን አለ እና እዛ ላይ ያን ቀን ላይ ይቅርታ የምጠይቅበት ቀን ነው እና አንድ ሴት ስትናገር ልጄ ያን ቀን አይወደውም ነበረ፣ ምክንያቱም ይቅርታ መጠየቅ አለበት እና በጣም ነበር የሚናደደው ቀኑ ሲደርስ እና ይሄንንም ነገር አንብቤያለሁ አስታውሳለሁ። እና እንዳልነው ከድክመት ጋር ራስን ከማጋለጥ ጋር ሰው በተፈጥሮ ጠንካራ ነው፣ ግን ድክመቶች ደግሞ አሉብን። እንደ ማንኛውም ሰው ተጋላጭ ነን ለሆነ ነገር፣ ደካሞች ነው መሆን ነገር ላይ እና ተጋላጭ መሆን ይሄ ሰው ተፈጥሯዊ ባህሪ ነው። ግን ነገር ግን እንደምናውቀው ከመጀመሪያ ወንድ ልጅ ከጀግንነት ጋር፣ ወንድ ልጅ ከመቻል ጋር፣ ከብቃት ጋር ተያይዞ ስለሚመጣ እሺ ይሄን አጥፍቻለሁ ጥፋቴ ይሄ ነው ብሎ መውሰዱ በራሱ ሌላ ነገር ሆኖ ሳለ ግን እንደ ማህበረሰብ የለመድነው ያንን ነገር ማያያዝና ማገናኘት ነው። ትንሽ እንደሚቸገሩ ነው ነገር ጥናቶች የበለጠ ደግሞ ብዙ ነገሮች ይኖራሉ ብዬ አስባለሁ። ያው እንደ ነገሮች የተወሰነ ነው የነካካ ነው እና ግን በአጠቃላይ ይቅርታን
እንደዚህ በትንሽ ጊዜ እንትን ተብሎ ምናምን የሚወራ የሚያልቅ ነገር አይደለም። እንደው ምልከታችን እንደው ምን እናስባለን የሚለውን ነገር ለማካፈል ነው እንጂ። አዎ እና ያው ይቅርታ መጠየቅ መሸነፍ አይደለም። ይቅርታ መጠየቅ እንደውም የአሸናፊነት የትልቅነት ምሳሌ ነው እና እስኪ ሁላችንም የይቅርታን ምንነት ተረድተን እስኪ አንድ እንደው የሚያስቀየምን ሰው ወይ የበደልንም ሰው ሊሆን ይችላል እና እስኪ ይቅርታን ጠይቀውና የሚያመጣውን ውጤት ራሳችን እንመልከት። የምንደሰትበት በራሳችን የምንኮራበት ለሌሎች ምሳሌ የምንሆንበት እንትን ነውና እስኪ ሁላችንም የምንታግብረው። ይቅርታ በመጠየቅ ውስጥ በጣም ብዙ ማሻሻል የምንችላቸው ነገሮች አሉ፣ የምንቀርፋቸው ነገሮች አሉ። ከአለመግባባት ወደ መግባባት የሚመልሰን ትልቅ ቃል ነው እና ሁላችንም እንለማመደው። መሸነፍ አይደለም እንላለን በትክክል። ምክንያቱም አንዳንዴ ምን አለ ይቅርታ ማለት ግዴታ ከዛ ጋር አብሮ ለምሳሌ እኔ ሰው በሆነ ምክንያት ልክ ባልተስማሚ ግዴታ ከዛ ሰው ጋር አብረሽ ላይሆን ይችላል። ዋናው ነገር ይቅርታው እኛ ጋር ነው የሚያልቀው ብዬ አስባለሁ። ራስ ጋር ነው የሚያልቀው። ምክንያቱም ራስሽ ነሽ ሰላም የምትሆኚው መጀመሪያ። ስለዚህ ግዴታ ይቅርታ አለን ማለት ከዛ ሰው ለዛ ሰው አይደለም ነው። ይቅርታ የምንለው ራሳችንን ነው። ሰላም የምናገኘው ለራሳችን ነው። ይሄ የሚታወቅ ነገር ነውና አታውቁትም ብለን አይደለም ይሄን የምንላችሁ፣ ግን ልምምዱን ለማምጣት እንደው ብንጥር ነው ለማለት የምንፈልገውና ትልቅ ሀሳብ ነው፣ ሰፊ ሀሳብ ነው የተነሳው። ግን ደግሞ ትንሽ ነገር በጣም ትንሽ ነገር ነው ያልናቸውና እስቲ ምን ታስባላችሁ ስለ ይቅርታ? ቀጣይ ያው ፕሮግራማችን ላይ ምናልባትም በተለይ ሴቶችና ወንዶች እንዴት ነው የሚግባቡት፣ ተግባቡት ላይ ያላቸው ልዩነት እንዴት ነው የሚለው ላይ ብዙ ነገሮችን እናነሳለን እና አንዱም ይቅርታ አጠያየቅ መንገድም ልዩነቶች አሉ። በቀጣዩ ደግሞ በደንብ ቀጣዩ ኤፒሶዳችን ላይ ቀጣዩ ክፍላችን ላይ የበለጠ ሰፊ ሀሳቦችን እናነሳለን እና ተያያዥነት አላቸው። እንግዲህ ጥሩ ቆይታ ነበረ። ስለ ይቅርታ የሚያስቡትን ያካፍሉን፣ ልምዳቸውን ያካፍሉን፣ ለእኛ ይጠቅመናል። እንግዲህ ስለሚሆን ደስ ይለናል፣ ስለሚከታተሉን ደስ ይለናል። ለድጋፋችሁ ለምትሰጡን አስተያየት በጣም እናመሰግናለን። ለአንጻር ዛሬ እንግዲህ ለነበረን ቆይታ ከልብ እናመሰግናለን። ያው ፕሮግራሙን በመምራት አብረናችሁ የቆየ ነው እኔ ፍሬህይወት በትሩ ከባልደረባዬ ከቃል ኪዳን ወገኔ ጋር በጋራ በመሆን ነው። እስከ ሳምንት መልካም ሳምንት ይላል። GMS